አንድ ሰከንድ ብቻ ነው የሚያስፈልገው ዓለም ከመኖር ወደ አለመኖር ለመቀየር። ሐምሌ 16 1945 ጎህ አልቀደደም። በኒው ሜክሲኮ በረሃ ውስጥ ግን ሰው ሰራሽ የነበረው ፀሐይ በድንገት ፈንጥቆ ወጣ። ያ ብርሃን ሲፈነዳ ብረት ቀለጠ፣ አሸዋ ወደ መስታወት ተቀየረ። ድምፁ ሰማዩን ቀደደው። ያንን እሳት የለኮሰው ሰው ግን በድሉ አልጨፈረም። በድንጋጤ ቆሞ ነበር። ሰውነቱ ከስቶ፣ አይኖቹ ፈጠው። በዛች ሰከንድ በአእምሮ ውስጥ አንድ ጥንታዊ ጥቅስ እያስተጋባ ነበር። አሁን እኔ ሞት ሆንኩኝ፣ የዓለማት አጥፊ። ይህ ሰው ጄ ሮበርት ኦፕንሃይመር ይባላል። ግን ታሪኩ የሚጀምረው እዚህ በረሃ ውስጥ አይደለም። ታሪኩ የሚጀምረው በአንድ የተረበሸና በሊቅነት በተቀጣ አእምሮ ውስጥ ነበር። ኦፕንሃይመር ገና በልጅነቱ የማይቀመስ ነበር። ከ8 በላይ ቋንቋዎችን ይናገራል፣ ግጥም ያነባል። ግን ደግሞ በቀላሉ ከሰዎች ጋር መግባባት አይችልም ነበር። እንደውም ዩኒቨርሲቲ በነበረበት ሰዓት ላይ ምን እንዳደረገ ታውቃላችሁ? አንድ ፖምና መርፌ ወሰደ። ፖሙ ውስጥ ሳይናይድ የተባለ ገዳይ መርዝ ከተተ። ከዚያም አስተማሪው ጠረጴዛ ላይ አስቀመጠው። አዎ የዓለምን ታሪክ የቀየረው ሊቅ በወጣትነቱ ገዳይ ለመሆን ቋምጦ ነበር። ኦፕንሃይመር በውስጡ አስፈሪ ማንነት ይዞ የሚዞር ሰው ነበር። ይህ አስፈሪ ማንነት ደግሞ ወደፊት በሚሊዮን የሚቆጠሩ ሰዎችን ሕይወት ይቀጥፋል። ጀርመን ውስጥ ኳንተም ፊዚክስን ሲያጠና ዓለም በሁለተኛ ዓለም ጦርነት ዋዜማ ላይ ነበረች። ናዚዎች አቶምን እንደሰነጠቁ ሲሰማ ኦፕንሃይመር አንድ ነገር ተረዳ። ሳይንስ ከእንግዲህ ቀልድ አይደለም፣ ሳይንስ መሳሪያ ነው። አሜሪካ ኦፕንሃይመርን ስትመርጠው የፊዚክስ ሊቅ ብቻ አልመረጠችም። በውስጡ ቁጣ ያለበትን፣ የጥፋት ጥማት ያለበትንና ዓለምን ለመለወጥ ማንኛውንም መስዋዕትነት የሚከፍል አደገኛ መሪ መረጠች። ጀነራል ሌስሊ ግሮቭስ ኦፕንሃይመርን ሲያገኘው እንዲህ አለው፣ ቦምቡን ከጀርመኖች ቀድመን ካልሰራን ዓለም የሂትለር ባሪያ ትሆናለች። ኦፕንሃይመርን መለሰ፣ ከተማ ስጡኝ። ሎስ አልሞስ በካርታ ላይ የሌለች ሚስጥራዊ ከተማ። ኦፕንሃይመር የዓለማችንን ምርጥ አእምሮች ሰብስቦ ወደ በረሃ ወሰዳቸው። እዛ ውስጥ ያለው ውጥረት ለማመን ይከብዳል። ስልኮች ይጠለፋሉ፣ ወታደሮች በየቦታው ቆመዋል። ግን በዛ መሃል ሳይንቲስቶች የሆነ ቁማር እየቀመሩ ነበር። አንድ ቀን በስሌት መሃል አንድ አስፈሪ ሐሳብ መጣ። ቦምቡ ሲፈነዳ የሰማዩን ኦክሲጅን በሙሉ አቃጥሎ ዓለምን ቢያጠፋትስ የሚል። ሳይንቲስቶቹ ደነገጡ። ኦፕንሃይመር ግን አላቆመም። እድሉ በጣም ጠባብ ነው አላቸው። ግን ምን ያህል ጠባብ ነው ሲሉት፣ ዜሮ አይደለም አላቸው። አስቡት፣ ይህ ሰው ለድል ሲል የሰው ልጅን ዝርያ ሙሉ በሙሉ የማጥፋት እድልን አምኖ ተቀበለ። ሎስ አልሞስ ውስጥ ኦፕንሃይመር እንደ ሳይንቲስት ሳይሆን እንደ አምላክ መታየት ጀመረ። ሰውን ያዛል፣ ሳይንስን ይገዛል፣ ሞትንም ያዘጋጃል። ሲጋራ በሲጋራ ላይ ይያያዛል። በቀን ከ2 ሰዓት በላይ አይተኛም። ሰውነቱ አጥንትና ቆዳ ሆነ። አእምሮ ግን እየነደደ ነበር። ጦርነቱ ሊያልቅ ጥቂት ቀናት ሲቀሩት ቦምቡ ተዘጋጀ። ስሙንም ዘጋጀት ወይም መሳሪያው አሉት። ነገር ግን ያ መሳሪያ ብቻ አልነበረም። የሰው ልጅ የሰይጣንን እጅ የጨበጠበት ቀን ነበር። ሐምሌ 16 1945 ከሌሊቱ 9 ሰዓት ከ30 ደቂቃ። የኒው ሜክሲኮ ሰማይ በከባድ ዝናብና መብረቅ እየተናወጠ ነው። በበረሃው መሃል ላይ ያለ አንድ የብረት ማማ ላይ የዓለምን ታሪክ እስከ መጨረሻው ሊቀይር የተዘጋጀ መሳሪያ ተንጠልጥሏል። ኦፕንሃይመር በመቆጣጠሪያ ክፍል ውስጥ ቆሟል። እጆቹ ይንቀጠቀጣሉ። ለ3 ዓመታት የለፋበት የዓለምን መጨረሻ ሊያመጣ የሚችለው ያ ሰከንድ ደረሰ። 5 4 3 2 1 መጀመሪያ ብርሃኑ መጣ። ከ1000 ፀሐይ በላይ የሚያበራ ዓይንን የሚያሳውር ነጭ ብርሃን። በረሃው ልክ እንደ ቀትር ቀን በራ። ከዛም ያ አስፈሪ ድምፅ መጣ። ምድር ተሰነጠቀች። ከፍታው 8 ማይል የሚደርስ ግዙፍ የእሳትን ጉዳይ ወደ ሰማይ ተወረወረ። በዛች ሰከንድ ሎስ አልሞስ ውስጥ የሚገኙ ሳይንቲስቶች መጨፈር፣ መደሰት ጀመሩ። መሳሪያችን ሰራልን አሉ። ኦፕንሃይመር ግን አልጮኸም። ያንን ግዙፍ ጥፋት ሲያይ በዓለም ላይ ለመጀመሪያ ጊዜ እውነተኛውን ሲኦል ያየ መሰለው። አእምሮ ውስጥ አንድ የሂንዱ ጥቅስ ደጋግሞ አንኳኳ። ጦርነቱ አበቃ። ሂሮሺማና ናጋሳኪ በአንድ ጀንበር አመድ ሆኑ። ኦፕንሃይመር የአሜሪካ ጀግና ተባለ። የታይም መጽሔት ሽፋን ሆነ። የአቶም ቦምብ አባት የሚል ስም ተሰጠው። ነገር ግን በክቡ መሃል ጸጸቱ መጣ። ከጥቂት ወራት በኋላ ኦፕንሃይመር ከፕሬዝዳንት ትሩማን ጋር በዋይት ሃውስ ተገናኘ። ፕሬዝዳንቱ ፈገግ ብለው ሊቀበሉት ሲሉ ኦፕንሃይመር አይኖቹን ወደ መሬት ዘቅዝቆ እንዲህ አላቸው፣ ጌታዬ፣ እጆቼ ላይ ደም ይታየኛል።
ፕሬዝዳንቱ ተቆጡ። ኦፕንሃይመርም ከክፍሉ ሲወጣ ትሩማን እንዲህ አለ፣ ይህንን አልቃሻ ሳይንቲስት ከዚህ በኋላ ወደ ቢሮዬ እንዳታመጡት፣ ደሙ ያለው በእኔ እጅ እንጂ በሱ እጅ አይደለም አለ። ኦፕንሃይመር የለኮሰው እሳት ሊያጠፋው መሆኑን የተረዳው ያኔ ነበር። የፈጠረው መሳሪያ ዓለምን ከማዳን ይልቅ ዓለምን በሰንሰለት አስሮ ለዘላለም በፍርሃት ውስጥ እንድትኖር ማድረጉን አወቀ። አሜሪካ ጀግናዋን የምትረሳው በሰከንድ ውስጥ ነው። ጦርነቱ አበቃ። ኦፕንሃይመር ግን አሁን ሌላ ጦርነት ውስጥ ገባ። የፈጠረው መሳሪያ ያስከተለው ጥፋት ህሊናውን እረፍት ነሳው። የሃይድሮጅን ቦምብ የተባለውን ከአቶም ቦምብ በሺህ እጥፍ የሚበልጠውን መሳሪያ እንዳይሰራ መንግስትን መቃወም ጀመረ። እጆቻችን ላይ ደም አለ፣ አቁሙ አለ። ነገር ግን ሀያላን ሰዎች ዝምታን አይወዱም። በ1954 ኦፕንሃይመርን ከዳተኛ አሉት። የቀድሞ ግራ ዘመም ግንኙነቶችን እየቆፈሩ አወጡ። በዝግ ችሎት ለ4 ሳምንታት ያህል እንደ ወንጀለኛ አቆሙት። የገነባው መንግስት፣ ያገለገለው አገር ፊቱን አዞረበት። ያ የዓለም አጥፊ የተባለው ሊቅ በዛች ጠባብ ክፍል ውስጥ ተቀምጦ የህይወቱ ታሪክ ሲቆሽሽ፣ ሚስጥሩ ሲዘረገፍ ዝም ብሎ ተመለከተ። በስተመጨረሻም የደህንነት ፈቃዱን ነጠቁት። ይህም ማለት በሳይንሱ ዓለም ኦፕንሃይመር ሞቷል እንደማለት ነበር። ኦፕንሃይመር የተረገመው በጠላቶቹ ሳይሆን በገዛ ውጤቱ ነበር። ሮበርት ኦፕንሃይመር የመጨረሻ ዘመኖቹን ያሳለፈው በብቸኝነት ነበር። በ1967 በካንሰር ሲሞት ዓለም አንድ ነገር ተረዳች። እሱ የዘመኑ ፕሮሜቴየስ ነበር፣ እሳትን ከሰማይ ሰርቆ ለሰው ልጆች የሰጠ። ነገር ግን በዛው እሳት የራሱ ህይወት የነደደበት ሰው። ዛሬ ኦፕንሃይመር የለኮሰው ያ እሳት ገና አልጠፋም። በሺዎች የሚቆጠሩ የኒኩለር ራሶች ዛሬም ዓለምን ለማጥፋት ተዘጋጅተው ተቀምጠዋል። እንግዲህ አስቡት፣ ኦፕንሃይመር ሞት ሆንኩኝ ሲል ስለ ራሱ ብቻ ሳይሆን ስለኛም ጭምር ነበር የተናገረው። እሱ የጥፋቱን በር ከፍቶልናል። በሩን መልሶ መዝጋት ግን የኛ ፋንታ ነው። ጥያቄው ግን እንችላለን ወይ? የጄ ሮበርት ኦፕንሃይመር ታሪክ ይህ ነበር።